ሰላም እንዴት ናችሁ? የተከሻቲው ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ወደ ተከሻቲው በሰላም መጣችሁ። ሰብስክራይብ ሳታደርጉኝ ይህን ቪዲዮ የምትመለከቱ እናንተ ሰብስክራይብ አድርጉኝ። ሰብስክራይብ ያደርጋችሁ አበረታቱኝ። ከእናንተ ጋር በደንብ መላመድ ፈልጋለሁኝ፣ መታወቅ ፈልጋለሁኝ። ይሄን ፊት የገረጣ ፊት ምንድነው ባለው የገረጣ አላውቅም ብቻ ፊት እንድትለምዱ ትፈልጋለሁ። እስከዛ ግን እያልኩ እየተንገዳገድኩ ነው። እስኪ ዛሬ አላምረው ምንድን የለበስኩት ምንድን የለበስሽው አትሉ? ነጠላ ማለት ጋቢ ነው። ይሄ ጥለት ምንድን ነው የሚባለው? ሻምበል ነው። ሻምበል ነጠላ መሰለኝ፣ እንደዛ ነው አይደለም የሚባለው ስሙ። የእናቴ የእጇ ፈትል ነው ስሙን፣ ግን እኔ ከነጥለቱ አላውቅም። ሰብስክራይብ አድርጉኝ፣ መልሼ ሰብስክራይብ አድርጉኝ ነው። ሰብስክራይብ አድርጉኝ፣ ቪዲዮን ተመልከቱ፣ ላይክ አድርጉ፣ ኮሜንት ስጡኝ፣ በርቺ በሉኝ። የምር በርቺ የሚለው ቃል አታውቁም ምን ያክል ሞራል እንደሚሆነኝ አታውቁም። የምር ነው የምላችሁ። በቃ ሰው አለ እንዴ የሚያበረታ ምናምን ላለሁኝ እና የምር ማላቃችሁ ልጅ በጣም ብዙ ልጆች በርቺ ያላችሁኝ ነው። በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። በልኩ መሆን ደስ ይለኛል። ከብዙ ሰዎች ጋር መገናኘት የማልፈልገው ነገር ስለምፈራ ነው። አሉባልታ ነገር ማምታታት አለቻሉ ምናምን አልወድም። ብዙ ሰው የምታውቁ ከሆነና ካገኛችሁት ጋር ያለ አግባብ ካጨበጨባችሁ ወደዳችሁም ጠላችሁም ነገር ይመጣል። አሁን ያለሁበትን ህይወት ወደዋለሁ። ነገር አይመጣብኝም። ከሰዎች ጋር አላሽቀብጥም። በቃ ስራና ስራዬን ብቻ። ለሰው ቢሆንም መድኃኒቱ ግን በልኩ ሲሆን ነው ደስ የሚለኝ። አንድ ሰሙን እፍፍ ብለው ሲያስቀኑ የምንላቸው ሲቦጫጨቁ፣ ሲጣሉ፣ ሲተማሙ ያይን ነው። እኛም ብዙ ሰው ገጥመን ያልዘለቅናቸው አሁን ህይወታችን ውስጥ የሌሉ ሰዎች ይኖራሉ። ስለዚህ ከቻላችሁ ባያገኙበት የማያጨበጭቡ የሥራ ሰው የሆኑ አሉባልታ የማያመጡባችሁ 3-4 ሰዎች ካሏችሁ ይበቃል። ማህበራዊ ህይወት ከፈለጋችሁ ከሰው ጋር ያላችሁ ግንኙነት በልኩና በአግባቡ ይሁን። መስመር ተላልፎ ላሙቅልሽ አሙቂልኝ የማይዘልቅ የእሳት ዳር ጨዋታ ይቅርባችሁ። መጠቃቀም ከፈለጋችሁ በልኩና በስርዓቱ መስመር ሳትተላለፉ ይሁን። ተከብሮ ራስን አስከብሮ መኖር ብልህነት እንጂ ሰውን መጥላት ወይም አለመውደድ አይደለም። ከብዙ ሰው ጋር የማልታየው ሰው ጠልቼ ሳይሆን ነገርና አሉባልታን ስለምፈራና ማሽቃበጥም ስለማልወድ ነው። ማንም ምንም ይሁን አይመለከተኝም። ማሽቃበጥ አልወድም። መሆን ባለብኝ ልክ እሆናለሁ። ከዚያ ውጪ እንጠጥ አልወድም። አንዳንዶች መሆን አልፈልግም። አንዳንዶችማ ካለው ጋር ስላጨበጨቡ ሀብታም የሆኑ ይመስላቸዋል። የኔ ቆንጆ የሆነ ነገር ቢገጥምሽ ማንንም ዞር ብሎ ያይሽም። ይልቅ በልኩ ሁኚ። አርፈሽ ስራሽን ስሪ። መጠየቅ ያለብሽን በልኩ ጠይቂ። ከዚያ ውጪ ዝም ብለሽ እንጠጥ ብቲ ለአንድ ሰሞን እንጂ ከዚያ ወዲያ ማንም ልብ አይልሽም። ምንም ነሽ ማለት ነው። ላለውና ላማረበት በባዶ ሜዳ ስላሽቃበጥሽ ማንም አይወድሽም። ይልቅ ክብርሽን ጠብቂ። ከነሱ ጋር አንድ ሰሞን አጨብጭበሽ ፎቶ ስለተነሳሽ ቪዲዮ ስለሰራሽ በቃ ምን ልሆንልሽ ምን ተወኝልኝ ስለተባባልሽ ልዩና ኩል የሆንሽ ያክል ከተሰማሽ በቃ አንቺ ገና ጥሬ ነሽ፣ ህይወት አልገባሽም። ነገሮች እንዴት እንደሚሄዱ አልተረዳሽም ማለት ነው። የኔ ቆንጆ የአንድ ሰሞን ማጨብጨብ ትርፉ ነገርና አሉባልታ ነው። ከብዙ ሰው ጋር እየገጠሙ ማሽቃበጥ ነገር ነው ትርፉ። ሌላ ምንም ጥቅም የለውም። ላለው ማሽቃበጥ ራስሽ እንዳትሰሪ ነው የሚያደርግሽ። መስራት ካለብሽ ስራሽን እየሰራሽ መግጠም ካለብሽ ሰው ጋር ግጠሚ። ልክሽን ወቂ፣ መስመርሽን ወቂ። ከቻልሽ የማንም አጨብጫቢ አትሆኚ። የራስሽ አቋምና ልክ ይኖርሽ። ራስሽን ስላስከበርሽ እሷ እኮ ሰው አትወድም፣ እሷ ከሰው መግባባት አትፈልግም፣ ኩራተኛ ናት፣ ገንዘብ ወዳድ ናት ወዘተረፈ ቢሉሽ አትስሚያቸው። ገፍተው መተው እንደ ባለጌ አተራማሽ አስመስለው ስምሽን ሊያጠፉ ይችላሉ። አንቺ ግን ካሉሽ ቦታ አትገኝ እንጂ ደንገጥ እንዳትይ፣ ከአቋምሽ ዘነፍ እንዳትይ። ባሉባልታ ሊሰብሩሽ ቢሞክሩ እንኳን አትስሚያቸው። እንደውም አሉባልታ የሚያመጡብሽን ጓደኞችሽም ሆነ ቤተሰብ ቦልከሽ አርፈሽ ስራሽን ስሪ። ከማንም ጋር አታጨብጭቢ። በቪዲዮ ሲያሽቃብጡ የምታያቸው ሁሉ ይዋደዳሉ ማለት አይደለም። እመኚ ዞር ሲል ይቦጫጨቃሉ። ሁሉም ባይሆኑም ግን
ይኖራሉ፣ ይዋደዳሉ። የምናያቸው ሁሉ በቃ በቪዲዮ የምናያቸው ሁሉ ምን አለ እንደነሱ ብንሆን እኔ እንደዚህ ቢሞላልኝ ምናምን የምትያቸው ሁሉ ሞልቶላቸው ምናምን አይደለም። ዝም ብለው የሚያሽቃብጡ አሉ። ሞልቶላቸው የሚሆኑ እንዳሉት ሁሉ የሚያሽቃብጡም አሉ። ስለዚህ አንቺ ከሚያሽቃብጡት ወገን መሆን የለብሽም። ራስሽን አስከብሪ። ብቻ አንቺ ራስሽን አስከብሪ። ከብዙ ሰው ጋር እየገጠምሽ አላሽቀበጥሽም ማለት ሰው አትወጂም፣ ሰው አይወድሽም ማለት አይደለም። ቅጥብ ሴት ሆኚ፣ ከባለፈው ስህተትሽ ተማሪ፣ ያለፈውን አታስታውሺ። በቃ እርሹ፣ እንደ አዲስ ራስሽ ላይ ስሪ። ቅጥብ ሴትና ራስሽን ስትሆኚ የሚጠሉሽ አካላቶች ካሉ ዝም በያቸው። የሆነ ጊዜ እነሱን ሲነቁ ይረዱሽ ይሆናል። ካልተረዱሽም የራሳቸው ጉዳይ። ብቻ አንቺ ቅጥብ ሴት ሁኚ። የምታዩ ሁሉ አያጓጓሽ፣ የምታዩ ሁሉ አያስቀናሽ፣ የምታዩ ሁሉ አያስጎምጅሽ። የምታዩ ሁሉ ሚዲያ ላይ የምታዩ ሁሉ እውነት ነው ማለት አይደለም። ሚዲያ ላይ ሲስቁ የምታያቸው ሁሉ ከካሜራ ጀርባ ምን እየሆኑ እንደሆነ አታውቂም። እና ከብዙ ሰው ጋር እየገጠምሽ ራስሽ ላይ ችግር አትፍጠሪ። ከማይሆን ሰው ጋር እየገጠምሽ ህይወትሽን አታባላሽ። የራስሽን ስራ ስሪ። ላለው ከማሽቃበጥ የራስን ስራ መስራት ይሻላል። እና እንደዛ አድርጉ። እንደኔ ሀሳብ ብዙ ጊዜ ፌስቡክ ላይ ሀሳቦችን አጋራለሁ። የሆነ ወቅት ይሄን ሀሳቤን አጋርቸው ነበርና ያን ነው ያካፈልኳችሁ ያሉት። እንዲሁም በዚህ በቪዲዮ ላይ እንደምትመለከቱት እያወራኋችሁ ያለው ሀሳብ ይሄን ነበር። ግን በካሜራ ፊት ቁጭ ብሎ የማውራት ልምዱ ስለሌለ ሀሳቤን በደንብ ማግለጽ ስላልቻልኩኝ እንደዚህ ላካፍላችሁ ፈለኩኝ ማለት ነው። ከጎኔ ሆናችሁ በርቺ፣ አይዞሽ፣ ትችያለሽ፣ እንዳታቋርጭ ያላችሁ ለምታበረታቱኝ ሁሉ በጣም አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።